በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የእግዚአብሔር ቤተሰቦች የእመቤታችን የቅድስት ድንግል ማርያም አደራ የቃል ኪዳን ልጆች ወንድሞች ሁላችሁ በያላችሁበት ሰላም እግዚአብሔር ከእናንተ ጋር ይሁን። እንደምን አላችሁ? እንኳን ለዐቢይ ጾም የሁለተኛው ሳምንት ቅድስት በሰላምና በጤና በፍቅር አደረሰን አደረሳችሁ። እንግዲህ ይሄኛው ሳምንት ዐቢይ ጾም ራሱን የቻለ ስሞች አሉት። ባለፈው ስለ ዘወረደ ተምረናል። ዘወረደን አሳልፈናል። በዘወረደ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የሰው ልጆችን ለማዳን ከሰማይ ስለመውረዱ የተማርንበት እሱን ያሰብን የመጣንበት ሳምንት ነው። ይሄኛው ሳምንት ደግሞ ቅድስት ተብሎ ተሰይሟል። እንግዲህ ስሞቹን በሙሉ ቅዱስ ያሬድ ነው የሰየማቸው። የዐቢይ ጾምን ብቻ ሳይሆን በዓመት ውስጥ 52 ሳምንታት አሉ። እነዛ ሳምንታት በሙሉ ቅዱስ ያሬድ ሰይሟቸዋል እና ከነዚያ ሳምንታት መካከል የዐቢይ ጾም ላይ የሚገኘው ሁለተኛው ሳምንት ቅድስት ይሰኛል። ስለ ቅድስት ዛሬ እንማራለን። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ከሰማይ ከወረደ በኋላ የመውረዱ ምክንያቱ የሰው ልጆች ለመቀደስ እንደሆነ የሚነገርበት፣ ስለ እግዚአብሔር ቅድስና፣ ስለ ሰንበት ቅድስና፣ ቅዱስ ተብለው ስለሚጠሩ ስለ ቅዱሳን ሰዎች፣ ስለ ቅዱሳት ዕቃዎች፣ ስለ ሰንበተ ክርስቲያን በብዛት ስለ እግዚአብሔር የባህሪ ቅድስናና በጸጋ ቅዱስ ተብለው ስለተጠሩ ነገሮች በሙሉ የሚነሳበትና እኛም ደግሞ ጾሙን ስንጾም በዚህ ሳምንት ቅድስናን እያሰብን መቀደስን እያሰብን መጾም እንዳለብን በደንብ በዝርዝር ስለነዚህ ጉዳዮች የሚነገርበት ነው። ስለዚህ ነው የምናነሳው፣ ስለዚህ ነው የምንነጋገረው። እንግዲህ ሳምንቱ ለምን ቅድስት ተባለ? ቅድስት ማለት ምን ማለት ነው? ቅዱስስ ማለት ምን ማለት ነው? የሚለውን ከቃሉ ተነስተን ቅዱስ የተሰኘበትን ምክንያት የምንመለከት ይሆናል ማለት ነው። ቅድስት ማለት የተቀደሰች ማለት ነው። ያው ቅዱስ በራሱ የተለየ ክቡር ማለት የተለየ ሁሉ ቅዱስ ነው ማለት አይደለም። ለእግዚአብሔር የተለየች ለእግዚአብሔር የተለየ ቀን ነው። በብዛት እንግዲህ ይሄንን ሳምንት ቅዱስ ያሬድ እንድናነሳው እንድንነጋገርበት ያስቀመጠልን አባቶቻችን ያስተማሩን የነገሩን ስለ እግዚአብሔር ቅድስና ስለ ዕለተ ሰንበት ቅድስና የምናነሳበት የምንነጋገርበት ሳምንት ነው። ሳምንቱን ቅድስት ካሰኙት ምክንያቶች እንነሳለን። የመጀመሪያው እንግዲህ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ገዳመ ቆሮንጦስ ከገባ በኋላ ከቆመ ሳያርፍ ከዘረጋ ሳያጥፍ 40 ቀን 40 ሌሊት የጾመው ጾም የሚጀምርበት ቅዱስ ጾም ነው። ከፊት ያለው ጾመ ሕርቃልን ዘወረደን እሱን የምናስብበት ነው። ይሄኛው ግን ልክ ከዛሬ ጀምሮ ያሉት 40 ተከታታይ ቀናት ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በገዳመ ቆሮንጦስ የማቴዎስ ወንጌል ምዕራፍ 4 ላይ ገብቶ የሥራው መጀመሪያ ያደረገው ጾምን ነው። ስለሱ የሚነገርበት ነው። እንደምታውቁት በዐቢይ ጾም ስለ ጾም ብቻ የምናወራበት አይደለም። ስለ ጾምና ስለ ድህነት ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የሰው ልጆችን ያዳነበትን ድህነቱ የተፈጸመበትን ጉዳይ በደንብ አድርገን የምንመለከትበት ሳምንት ነው። ስለዚህ ሁለተኛው ሳምንት ቅድስት ያሰኘው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ 40ውን ጾም የጀመረበት ነው። እንግዲህ ስለሱም የሚነገርበት ነው። 40 ጾም ለምንድን ነው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ 40 ጾም የጾመው? ዝቅ ብሎ 39 ከፍ ብሎ 41 ወይም ደግሞ ወደ ሌላ ለምን አላደረገውም ቢሉ
ቅድም እንዳነሳሁላችሁ ስለ ጾም እና ስለ ድህነት የምናወራበት ጊዜ ነው። ስለ ጾም እና ስለ ድህነት ስናወራ ወደ ኋላ እንሄዳለን። አዳምና ሔዋን አዳም በተፈጠረ ኤልዳ በምትባል ስፍራ ተፈጥሯል። በተፈጠረ በ40ኛ ቀኑ ወደ ገነት ገብቷል። ይህንን መጽሐፈ ኩፋሌ ምዕራፍ 4 ላይ በደንብ በዝርዝር መመልከት ይቻላል። በ40ኛው ቀን ወደ ገነት ሔዋን ደግሞ 2 40ዎችን ፈጽማ በ80 ቀን ወደ ገነት ገብታለች። ለሰው ልጆች የተሰጠው ነፃ ፈቃድ የተፈጸመበት፣ ሁሉን ይገዙ ሁሉን ይደዱ ዘንድ የተፈጠሩበት፣ ወደ ተፈጠሩባት ወደ ገነትን ይገዙ ያስተዳድሩ ዘንድ ወደ ገነት ገብተዋል በ40 ቀን። ኋላም ደግሞ የሰው ልጆች የተሰጣቸው ነፃ ፈቃድ ዕፀ በለስን በልተዋል፣ በመብላታቸው ከገነት ተባረዋል። ከገነት ከተባረሩ በኋላ በኖህ ዘመን ማይ 40 ቀን ከወረደ በኋላ ነው ድህነት የመጣው። እግዚአብሔር ለኖህ ቃል ኪዳንን የሰጠው። ኤልያስ 40 ቀን አንዲት መባ ከተመገበ በኋላ የወረደለትን መና ከተመገበው 40 ቀን ቆይቷል። በኋላም ሙሴ በ40ኛው ቀን ነው ከግብፃውያን ከፈርዖን የልጅ ልጅነት የወጣው። 40 ቀን ከተፈጸመለት በዚያ ያጎቱን ከብቶች እየጠበቀ 40 ቀን ከተፈጸመለት በኋላ ነው ሐመልማል ከነበልባል ነበልባል ከሐመልማል የተመለከተው ሕዝበ እስራኤልን ነፃ ሊያወጣ የመጣው 40 ቀን ነው። ታቦተ ጽዮንን ለመቀበል 40 ቀን 40 ሌሊት ጾሟል። ስለዚህ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስም 40 ቀን 40 ሌሊት የጾመው ድህነታችንን ሊሰጠን፣ መጾሙ የሥራ መጀመሪያ ሁሉ ጾም እንደሆነ ሊነግረን፣ ኋላም ደግሞ ድህነትን የሚገኝበትን ትልቁን የኃጢአት ራሶች ድል ሊያደርግ 40 ቀን ነው። የነቢያቱን ጾም የነቢያቱን የፈጁትን እሱን እያነሳ በምሳሌነት ድህነታችን የተፈጸመበት ዕለት ነው። ስለዚህም ቅዱስ ያሬድ እንዳስቀመጠልን ቅድስት ቤተክርስቲያንም ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የጾመውን ጾም ልክ ስትጀምር ቅድስት ብላ ትጀምራለች። ቅድስት ብለን እንድንጀምር ቅዱስ ያሬድ አስቀምጦልናል ማለት ነው። ስለዚህ በዚህ ቀን የሚነበቡ ንባባት ወንጌላትም መልእክታትም በሙሉ የሚያነሱት ስለ ቅድስና ነው። ስለ ቅድስና ነው የሚነግሩን፣ የሚሰብኩን። የሚነበበው ንባብ በሙሉ ቅድስናን የሚናገር ነው። ይኸውም ስለ እግዚአብሔር የባህሪ ቅድስና የሚናገሩ፣ እግዚአብሔር በባህሪው ቅዱስ ነው። ያንን ቅድስናው ነው ለሰው ልጆች የሰጠው። ማለት እኔ ቅዱስ ነኝና እናንተም ቅዱሳኑ ነው። ሰው በእግዚአብሔር አርአያና ምሳሌ የተፈጠረ ፍጥረት ነው ብለን ስንል አንዱ ሰው እግዚአብሔርን የሚመስለው በቅድስና ነው። የእግዚአብሔር ቅድስና የባህሪው ነው። የሰው ልጆች ቅድስና ደግሞ በጸጋ የተሰጠን ቅድስና ነው። ስለዚህ ልዩ ክቡር ስለሆነው እግዚአብሔር ስለ እግዚአብሔር የባህሪ ቅዱስና ቤተክርስቲያን በኪዳን ቅዱስ እግዚአብሔር ቅዱስ ኃያል ቅዱስ ሕያው ዘይሙት ብላ፣ በቅዳሴ አሐዱ አብ ቅዱስ አሐዱ ወልድ ቅዱስ አሐዱ ውእቱ መንፈስ ቅዱስ ብላ ታከብረዋለች። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስም ደግሞ ባስተማረን ጸሎት ዘወትር ሁል ጊዜ ማለት ነው ይትቀደስ ስምከ እያልን ስምህ ይቀደስ እያልን ቅዱስ ስሙን የምናመሰግነው የእግዚአብሔር የባህሪው ቅድስና የሚነገርበት በትንቢተ ኢሳይያስ ምዕራፍ 6 ላይ መላእክቱ እግዚአብሔርን ቅዱስ 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 እያሉ እንደሚያመሰግኑት ሁሉ የእግዚአብሔር የባህሪውን ቅድስና ስለ እግዚአብሔር ቅድስና ስለ እግዚአብሔር ንጽሕና የምንናገርበት የሚነገርበት ሳምንት ነው። ስለዚህ የቅድስና ምንጩ ራሱ እግዚአብሔር ነው። ከዚህ ከእግዚአብሔር የባህሪ ቅድስና የተቀዳ በጸጋ ቅዱስ የተባሉ የተቀመጡ ብዙዎች ደግሞ አሉ። ሰዎች አሉ፣ ቅዱሳን ይባላሉ። መላእክት ቅዱስ ተብለው ይጠራሉ። የተለያዩ ነዋያተ ቅዱሳት እግዚአብሔርን እናገለግልበት ዘንድ
የተመረጡ ዕቃዎች ነዋያት በሙሉ ቅዱሳት ተብለው ይጠራሉ። ከዚያ በተረፈ ደግሞ በጣም ትልቁ ዕለተ ሰንበት ሰንበተ ክርስቲያን ቀዳሚት ሰንበት ቅዱስ ናት። ሰንበተ ክርስቲያን ቅዱስ ነው። እግዚአብሔር ሰንበትን ለሱ እንቀድስለት ዘንድ እንለየው ዘንድ ነግሮናል። ሰንበትን ማክበር እግዚአብሔር የቀደሳትን ቀን እግዚአብሔር የቀደሰውን ቀን ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሁለቱንም ሰንበታት ነው የምታከብረው። የመጀመሪያው ቀዳሚት ሰንበት ተብላ የሚነገርላት ቅዳሜን ማለት ነው እናከብራለን በስጋ። ሁለተኛዋ ሰንበት ሰንበተ ክርስቲያን እሁድ ነው። እሁድን እናከብራለን። በዚህ ቀን በዚህ ጊዜ ማለት ሁለተኛዋ ሰንበት ብለን እቺ የተለየችዋ የነፍስ ቅድስና የነፍስ ረፍት የሚካሄድባት ናት። ይቺን ቀን ሰንበተ ክርስቲያንን ቅዱስ ያሰኛት በጣም ብዙ ነገር። አምላካችን መድኃኒታችን ኢየሱስ ክርስቶስ የተጸነሰው በዚህች ቀን ነው። ኋላም ለፍርድ የሚመጣበት ቀን በዚህች ቀን ነው። ዮሐንስ በራእዩ በራእይ ዮሐንስ ምዕራፍ 1 ላይ በእግዚአብሔር ቀን በመንፈስ ነበርኩ ብሎ የእግዚአብሔር ቀን ተብላ የተጠራችው ይቺ ቀን ናት። በዚህ ቀን የነፍስን ስራ እንድንሰራ የተቀደሰውን ነገር እንድናደርግ ቅዳሴ አትናቴዎስ ስለዚህች ቀን ይችን ቀን እናክብራት፣ ይችን ቀን ከፍ ከፍ እናድርጋት እያለ በደንብ በስፋት በዝርዝር ይነገርላታል። ስለዚህ ስለ ሰንበተ ክርስቲያን ቅድስና ስለ ሁለቱ ሰንበታት ቅድስና የሚነገርበት ዕለት ነው። ስለዚህ አሁን በዚህ ሳምንት ክርስቲያኖች ኦርቶዶክሳውያን ቅድስት የተባለውን ሳምንት ሲያከብሩ ሲጾሙ ምንን እያሰቡ ምን እያደረጉ ምን እየተገበሩ መጾም አለባቸው የሚለውን እናነሳለን። ዋናው ጉዳይ እሱ ስለሆነ ቅድስት የተባለበትን ምክንያት የዚህን ያልካነሳን ወደኛ ህይወት እናመጣና ይሄንን ሳምንት በምን አይነት መልኩ ነው ልናሳልፈው የሚገባል? የመጀመሪያው ስለ ቅድስና እያሰብን ቅድስት ናት። በቅድስት ስለመቀደስ እያሰቡ ቤት መቀደስ መለየት ማለት ነው። ለእግዚአብሔር ብለን ስለምንለያቸው ኃጢአቶች ለእግዚአብሔር ብለን ስለምናደርጋቸው ጉዳዮች ቅድስናን እያሰብን ልንጾመው የሚገባ ሳምንት ነው። ቅድስና ህይወት ነው ምዕመናን። ስለዚህ ህይወት ነው። በእያንዳንዱ መውጣት መግባታችን ውስጥ ህይወታችን በሙሉ ህይወቴ ነው ብለን በምንለው ነገር በሙሉ ቅድስናን እያሰብን ማድረግ መተግበር ይገባናል። በዚህ በኦሪት ዘሌዋውያን ምዕራፍ 11 ቁጥር 45 ላይ እኔ አምላካችሁ እሆን ዘንድ ከግብፅ ምድር ያወጣዋችሁ እግዚአብሔር ነኝ፣ እንግዲህ ይላል እኔ ቅዱስ ነኝና እናንተም ቅዱሳን ሁኑ። ቅድስና ህይወት ነው። ስለዚህ በእያንዳንዱ በመውጣት በመግባታችን ውስጥ ህይወቴ ብለን በስራችን፣ በኑሯችን፣ በትምህርታችን፣ ቤት ውስጥ በእያንዳንዱ ነገራችን ቅድስናን እያሰብን ልናሳልፈው የሚገባ ሳምንት ነው። ክርስቲያኖች ቅድስና ኑሮውም ነው። ቅዱስ ጳውሎስ በዚህ በሁለተኛ ቆሮንቶስ ምዕራፍ 7 ቁጥር 1 ላይ እንግዲህ ወዳጆች ሆይ የዚህ ተስፋ ቃል ካለን በእግዚአብሔር ፍርሃት ቅድስናን ፍጹም እያደረግን ስራንና መንፈስን ከሚያረክስ ሁሉ ራሳችንን እናንጽ ይላል። ስለዚህ በእያንዳንዱ ኑሮዬ ብለን በምንለው በመውጣት በመግባታችን ውስጥ ቅድስናን እያሰብን ቅድስናን እየተገበርን በቅድስና በንጽህና እየሰራን እንድንወጣ እንድንገባ ያስፈልጋል። ይህንን ሳምንት ህይወቴን በቅድስና ኑሮዬን በቅድስና እያሰብን ልንመላለስበት የሚገባ ነው። ሌላው ቅድስና የተጠራንለት ዓላማ ነው። እግዚአብሔር የሰው ልጆች በሙሉ አንዳንድ ጊዜ አንዳንዶች በኃጢአት መኖራቸውን በርኩሰት መኖራቸውን የእግዚአብሔር ፈቃድ እንደሆነ አድርገው የሚያነሱ ብዙ ሰዎች አሉ። ለምንድነው ከኃጢአት ራስን ማጠብ? እንግዲህ አንድ ቀን እግዚአብሔር ለምንድነው ንስሐ ማትገባ? እግዚአብሔር የፈቀደ ቀን ንስሐ ገባል።
ለምንድን ነው ይህንን ስራ እየሰራ የምትሄዱ? ከእግዚአብሔር የምትለይበትን እንዲህ አይነት ጠባይ እስከመቼ? እግዚአብሔር የፈቀደ ቀን የሚለው እግዚአብሔር ፈቅዷል። ሲጠራ ወደዚህ ምድር ሲያመጣን ገና እግዚአብሔር የጠራን ለቅድስና። ስለዚህ መጠራታችን ለቅድስና ነውና መውጣት መግባታችንን በሙሉ ቅድስናን እያሰብን ልናደርገው ይገባል። ይሄንን ቅዱስ ጳውሎስ በአንደኛ ተሰሎንቄ ምዕራፍ 4 ቁጥር 7 ላይ ለርኩሰት ሳይሆን እግዚአብሔር ለቅድስና ጠርቷቸዋል። ስለዚህ የተጠራንለት ዓላማ ነውና በቅድስት በዚህ ሳምንት ስለተጠራንለት ዓላማ ስለ ቅድስና እያሰብን ልንጾም ልንጸልይ ይገባል ማለት ነው። ሌላው ቅድስና ተግባር፣ ቅድስና ተግባር፣ መውጣት መግባት ተግባር ነው። ወሬ አይደለም፣ ንግግር አይደለም። ክርስትና መሆን ነው፣ ማድረግ ነው፣ መተግበር ነው። በእግዚአብሔር ፊት ጻድቅ የሚሰኘው የተገበረ ያደረገ የኖረ እንጂ ያወራ ብቻ አይደለም፣ የሰማ ብቻ አይደለም። በእርግጥ ማውራቱ ወደ ተግባር ሊያመጣው ይችላል፣ መስማቱ ወደ ተግባር ሊያመጣው ይችላል። አሁንም ይህንን እየተከታተላችሁ ያላችሁ እህቶችና ወንድሞች፣ እናቶች፣ አባቶች መስማታችን ወደ ተግባር ካላመጣን መስማታችን ይፈረዳል። በዚህ በመጽሐፈ ኢያሱ ምዕራፍ 7 ቁጥር 13 ላይ አንድ ቃል ተቀምጦ እናገኛለን። ተነሳና ሕዝቡን ቀድስ፣ እንዲህ በላቸው፣ እስራኤል ሆይ እርም የሆነውን ነገር በመካከልህ አለ፣ እርምም የሆነውን ነገር ከመካከላችሁ እስክታጠፉ ድረስ በጠላቶቻችሁ ፊት መቆም አትችሉም ብሏል የእስራኤል አምላክ እግዚአብሔር ብለህ ተናገር። እስከ መቼ? እስክትቀደሱ ድረስ። ስለዚህ በህይወት በኑሮ በመውጣት በመግባታችን ውስጥ እንደምንፈልገው እየተመላለስን አይደለም፣ ምንፈልገውን እያገኘን አይደለም። ተቀደስ። ቅድስና ተግባር ነው፣ ተነስቶ ማድረግና መኖር ነው። ቅዱስ ጳውሎስ ለሮማ ክርስቲያኖች በላከው መልእክቱ በምዕራፍ 2 ቁጥር 13 ላይ በእግዚአብሔር ፊት ሕግን የሚያደርጉ ይጻድቃሉ እንጂ ሕግን የሚሰሙ ጻድቃን አይደሉምና። ከዛ ዝቅ ብሎ ደግሞ አንተ ሌላውን የምታስተምር ማለት አትስረቅ ብለህ የምታስተምር ቤተ መቅደስን ትሰርቃለህን ብሎ ይላል። ስለዚህ መናገር፣ መስማት ወደ ተግባር። ስለዚህ ቅድስና ኑሮ ነው። ቅድስና ተግባር ነው። ቅድስና ሕይወት ነው። ቅድስና የተጠራንለት ዓላማ ነው። በዚህ ሳምንት እንዲህ እያሰብን ራስን ስለመቀደስ ራስን ስለ እግዚአብሔር ስለመለየት እያሰቡ ልናሳልፈው የሚገባ ሳምንት ነው። እግዚአብሔር አምላካችን በቅድስት ይቀድሰን ዘንድ የእርሱ አምላካችን ቅዱስ ፈቃድ ይሁንልን። ወስብሐት ለእግዚአብሔር። እግዚአብሔር ይባርካችሁ፣ ይቆየን።